ሰላም ጤና ይስጥልን። የተከበራችሁ የዓለም መድረክ የዩቲዩብ ቻናል ተከታታዮቻችን ዛሬ ሰኔ 7 ቀን 2018 ዓ.ም በሀገር ውስጥ በአፍሪካ ቀንድና በዓለም አቀፍ መድረኮች የተከሰቱ እጅግ አንገብጋቢና ፈጣን ሰበር መረጃዎችን ይዘንላችሁ ቀርበናል። የዛሬ ዜናዎቻችን ጠቅላይ ሚኒስትር አብይ አህመድ ስለ ሀገሪቱ ወቅታዊ ሁኔታ የሰጡትን አዲስ መግለጫ፣ ስለ ህወሓትና ኦነግ ሸኔ የተሰሙ አዳዲስ ወታደራዊና ፖለቲካዊ መረጃዎችን እንዲሁም አንድ ደጋፊያቸውን ያጡ መራር ሀዘን ላይ ያሉ የሰራዊት አባል ወላጆች ልብ ሰባሪ ታሪክ ይጠቀልላል። እስከ ዜናው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያውና ማህበራዊ ሚዲያውን እያናወጠ ወደሚገኘው ልብ ሰባሪ ዜናችን ስናልፍ በሀገሪቱ የተለያዩ አካባቢዎች ባለው አለመረጋጋት በግዳጅ ላይ ያለ ህይወቱ ያለፈው ወጣት የሀገር መከላከያ ሰራዊት አባል ታሪክ መላውን ህዝብ አስቆጭቷል። በተለይም በአሁኑ ሰዓት በማህበራዊ ሚዲያ ገጾች ላይ በስፋት እየተዘራ የሚገኘው መረጃ እንደሚያሳየው ይህ ወጣት ጀግና ወታደር አቅመ ደካማ ለሆኑት ወላጆቹ ብቸኛ ረዳትና የቤት ምሰሶ የነበረ መሆኑ ታውቋል። በከፍተኛ የልብ ስብራትና የሀዘን እንባ ውስጥ ያሉ ወላጆቹ እሱ እኛን የሚያኖርልን ብቸኛ ተስፋችን ነበር በማለት የገለጹት መራር ሀዘን የብዙዎች ልብ ነክቷል። ንጹሃን ዜጎችና ወጣቶች በሰላም እጦት ምክንያት የሚከፍሉት ይህ አይነቱ ከባድ መስዋዕትነት በአስቸኳይ ቆሞ ሀገሪቱ ወደ ዘላቂ ሰላም እንድትመለስ የብዙዎች ጸሎትና ፍላጎት ሆኗል። ለቤተሰቦቹ መጽናናትን እንመኛለን። ጠቅላይ ሚኒስትር አብይ አህመድ ስለ ሀገሪቱ ወቅታዊ የፖለቲካ የጸጥታና የኢኮኖሚ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ በመግለጫቸው ላይ ሀገሪቱ ከገጠማት የውስጥና የውጭ ፈተናዎች በተጓዳኝ ትላልቅ የልማትና የሪፎርም ስራዎች እየተከናወኑ መሆኑን ገልጸዋል። በተለይም የኢኮኖሚ ማሻሻያውን ተከትሎ የመጣውን የዋጋ ግሽበትና የኑሮ ውድነት ለመቆጣጠር መንግስታቸው የተለያዩ ድጎማዎችንና የቁጥጥር ስርዓቶችን እየዘረጋ መሆኑን አስታውቀዋል። በጸጥታው ረገድ ደግሞ መንግስት በማንኛውም አካባቢ የህግ የበላይነትን የማስከበር ስራውን አጠናክሮ እንደሚቀጥልና ለሰላም የሚዘረጉ እጆችንም ለመቀበል ዝግጁ መሆኑን በድጋሚ ጥሪ አቅርበዋል። ወደ ሰሜኑ የሀገራችን ክፍል ስናመራ በትግራይ ክልል በህወሓት ወይም ቲፒኤልኤፍ ውስጥ ያለው የፖለቲካ ፍጥጫና አዳዲስ አካሄዶች አሁንም በከፍተኛ ሁኔታ ቀጥሏል። ከቅርብ ጊዜ ወዲህ በፓርቲው ከፍተኛ አመራሮች መካከል ያለው የሀሳብ ልዩነትና መከፋፈል በክልሉ አስተዳደራዊ ስራዎች ላይ ተጽዕኖ እያሳደረ መሆኑን ይናገራል። ከዚሁ ጋር ተያይዞ ከፌዴራል መንግስቱ ጋር ባለው የፕሪቶሪያ የሰላም ስምምነት አፈጻጸም በተለይም ባልተመለሱ አካባቢዎችና በትጥቅ መፍታት ሂደት ዙሪያ ያሉ ውይይቶች አሁንም ጥንቃቄ በተሞላበት ሁኔታ እየተመከረባቸው መሆኑን ታውቋል። የክልሉ ህዝብ ዘላቂ ሰላምና መልሶ ማቋቋም ስራዎች በፍጥነት እንዲከናወኑ እየተጠየቀ ይገኛል። በኦሮሚያ ክልል በተለያዩ ዞኖች በኦነግ ሸኔ ወይም የኦሮሞ ነጻነት ጦር ታጣቂዎችና በህዝብ ጥበቃ ኃይላት እንዲሁም በመከላከያ ሰራዊት መካከል የሚደረጉ ወታደራዊ ግጭቶች አሁንም ሙሉ በሙሉ አልቆሙም። የሀገር መከላከያ ሰራዊት በታጣቂ ቡድኑ ላይ ያነጣጠሩ ስምሪቶችን እያደረገ መሆኑንና በርካታ አካባቢዎችን ወደ ሰላማዊ እንቅስቃሴ መመለሱን ይፋ አድርጓል። ይሁን እንጂ አሁንም በተወሰኑ ገጠራማ ወረዳዎች ላይ በሚሰነዘሩ ጥቃቶች ምክንያት ንጹሃን ዜጎች ለእገታ፣ ለሞትና መፈናቀል እየተዳረጉ መሆኑን የአካባቢው ነዋሪዎች ይናገራሉ። የክልሉ መንግስት ታጣቂዎቹ መሳሪያቸውን አስቀምጠው ወደ ሰላማዊ ህይወት እንዲመለሱ ያቀረበው ጥሪ አሁንም ክፍት መሆኑን አስታውቀዋል። ወደ ዓለም አቀፍ መረጃዎቻችን ስናልፍ በዓለም መድረክ ላይ ያሉ ሀያላን ሀገራት በጂኦፖለቲካዊ ፍላጎቶቻቸው ምክንያት የሚደረጉ ፍጥጫ በአፍሪካ ቀንድ ላይ ያለውን ተጽዕኖ እያሳደረ ይገኛል። በአሁኑ ሰዓት በሶማሊያ ላይ የአልሸባብ የሽብር ስጋትና አጠቃላይ የቀጠናው የባህር በር ጉዳዮች የዓለም አቀፉ ማህበረሰብ ትልቅ የትኩረት አቅጣጫ ሆኗል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በምስራቅ አፍሪካ ላይ ያሉ ሀገራት በጋራ በመተባበር የሽብርተኝነትን አደጋ እንዲከላከሉና የድንበር ደህንነታቸውን እንዲጠብቁ አሳስበዋል። የተከበራችሁ የዓለም መድረክ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ወቅታዊ መረጃዎች እነዚህን ይመስሉ ነበር። ቪዲዮን ከወደዳችሁት እባካችሁ ላይክ ማድረግዎን እንዳይረሱ። እንዲሁም በየቀኑ አዳዲስና ፈጣን መረጃዎችን ለማግኘት ቻናላችንን አሁኑን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ዛሬ ስለተነጋገርንባቸው ስለ ጀግናው መከላከያ አባል ቤተሰቦች ታሪክ፣ ስለ ጠቅላይ ሚኒስትሩ መግለጫና ስለ ሀገራችን ዘላቂ ሰላም ያላችሁን ሀሳብ ከታች በኮሜንት መስጫው ላይ ያስፍሩልን።
በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ኢትዮጵያ ለዘላለም ትኑር።